ግን ፈተና ነበር ያ ሁሉ ሆኖ ውጣውረድ ነበር ያ ሁሉ ሆኖ ነብይ አለይሂ ሰላቱ ወሰለም በስንቱ ተፈተኑ እዚህ ግንባር እየተዋጉ ከኋላ የሚቦጠው ከኋላ ምንም ያደርጋል የሚጎተኩት የሚያባባ እንደዚሁ ሹብሃ የሚለቅ እንደዚህ ነው እኮ ታውቆያ አጣጦራቸው ውስጥ ወደ ተቡክ ዘመቻ ሲሄዱ እኮ ማራይና مثل قرائنا هؤلاء عجبنا عند اللقاء هذا ارغب بطونا واكذب ألسنا واجبنا عند اللقاء يالو او كما قال እነዚህ ያሉ እኮ ሱሐቦች ላይ ምን ሲተች ሲነዙ ነበር እንደነዚህ እንደ ቁራዎች አይነት አላየንም ምን አይነት አርገበ ቡጡና ሆደ ሰፊ ሆዳሞች ሆዳ እና አቡበክርና ዑመር ነው ኻሊድ ሆዳ ወላ አክذب ألسنا ቀጣፊ ውሸታ ቱልቱላ እንደነዚህ እኮ አላየንም ወላ አጅበና عند اللقاء ጦር ሜዳ ላይ ፈሪዎች እንደነዚህ አላየንም እነዛን ጀግኖች ያንን የሮም ያንን ወፍራም አሳማ የሚያካክል እንትን ሲነዱ የነበሩትን ጀግኖች ፈሪ ያሏቸው እንደ ሙናፊቅ ፈሪ ያለ እንዴ ነገር ግን ምን ታደርገዋለህ አገላለጽ አነጋገር ነው ሙናፊቆች ደግሞ ምላሳቸው ረጃጅም ነው ረጃጅም ሱብሃንአላህ አላህ Subhanahu Wa Ta'ala እንደነገረን ማለት ነው ስለዚህ ዳዕዋ ላይ መበርታት አንድነት ላይ መበርታት ቅራአት ላይ መበርታት መንሃጅ ላይ መበርታት መታገል አንበብ የዑለሞቹን ቀውል ተመልከቱ የዑለሞቹን ሪሳላ እዩ በቃ ምንም ያመጣ ነው የጨመር ነው የለም ሙስሊሙን ኡማ ያከፍራሉ ሙስሊም አናከፍርም እንዴ ነብይ አለይሂ ሰላቱ ወሰለም من قال لاخيه يا عدو والله او يا كافر አንተ ካፊር ያለ ሙስሊሙ እንዲሙን እኮ ብለዋል ነብይ አለይሂ ሰላቱ ወሰለም ان كان كما قال እንዳለው ከሆነ እንዳለው ነው ወኢል الا حرى عليه ብለው ነብይ አለይሂ ሰላቱ ወሰለም ኢለም يكن كما قال እንዳለው ካልሆነ ግን ራሱ ላይ ይመለስበታል ይሄን ሐዲስ እኮ ምን ቀራኮነ እኛ ሙስሊም እንዴት እናከፍራለን አንተ ይማል لا اله الا الله ውሸት አቤት ውሸት እንደው ለከት ቢኖረው እንደው ያዝበት ታደርጉት እንደው ንዴታችሁን ብትቆጣጠሩት እንደው ጠላታችሁን ለከት ገደብ ብትሰጡት ዲግሪ ብታስቀምጡለት ምን አለበት ሙስሊም ያከፍራሉ እንደው ቢላሂ አለይክ لا اله الا الله محمد رسول الله ብሎ ሶላትን የሚሰግድን አካል አቂዳውን የጠበቀን ሙስሊም አክፍረናል ተክፊርዮች ልትለን ዘንዳ ምንም ተክፊርዩን التكفيريون هم الذين يكفرون المسلمين بالمعاصي በወንጀል የሚያከፍሩናቸው ዑለማ ዲፋይን ያደረጉልህ የገለጹልህ ያብራሩልህ ነው ዝሙት የሰራህ ካፊር ነው ያለ ማን ሙስጠፋ አስተማረ ሪባ የበላ ካፊር ነው አልኩ ሽርክ የሰራ ሙሽሪክ ነው ይሄ የኔ መዝሐብ ነው እንዴ ይሄ እኮ የሰለፎች መዝሐብ እኮ ነው ይሄ የቁርአን እኮ አካሄድ ነው ይሄ የሐዲስ አካሄድ እኮ ነው ይሄ ቀደምቶቻችን እኮ ነው ይሄ የዘመኑም ሊቆች ፈቶ ዳይማ ሙሉን ሲከተሉት እኮ ነው የነበረ እኮ ነው አንተዬ ይሄ ታመጣለህ እንደዚህ አይነት በሽተኛ ሆነ አቂዳን ይዘየመጣ እኮ ነው እነ ኢብኑ ባዝ ያሉትና ያለው እነ ኢማም ፈውዛን ያሉትና ያለው ተክፊርይ ማለት ወይንም ኸዋሪጅ ማለት الذين يكفرون المسلمين بالمعاصي ويخرجون على ولاة الامور አፈንግጠው የሚወጡ ናቸው ታዲያ አንተ ጥቁር ባንዲራ እስከምትይዝ ነው እንደምንጠብቀ አረ ለአላህ ብለህ ገና ወደፊት ዳይሽ ሆናል ብለህ ዛሬ ላይ ሁክም አትስጠብኝ ታው ደግ አይደለም ወላሂ እንደው ደግ አይደለም ምስኪኖችን አትጉዷቸው አትሸውዷቸው ይነቁባቸዋል አሁን እኮ እኛ ጋር ሲመጡ እህትና ወንድሞችን አቃለሁ ብዙ ወንድሞች በጣም ይጠሏቸዋል ጀምዕዮችና ኢኽዋኖችን እንደገና በልክ አድርጉት እያልን ነው እነሱ ለምን ሲያታልሏቸው ቆይተዋል ሲሸውዷቸው ቆይተዋል ሲያጭበረብሯቸው ቆይተዋል ሶስቱም የጀምዕያ አይነት ቢአንዋዒህ الثلاثه የነ ኢልያስም ይሁን የአሸዋ ሜዳዎችም ይሁን የነለተሙ መንጋ ይሁን ሁሉም መንጋ ሙርጂዓዎች ናቸው እንዳለ የጠጡ ሙርጂዓዎች ናቸው አንዱ ሌላው ላይ ሙመይዕ ምናምን ያ አቂዳው ተበላሸኩ ነው የለተሚ ራሱ እኮ አቂዳቸው የተበላሸኩ ነው መጀመሪያ ሙርጂዓዎች እኮ ናቸው እነሱ ነገር ግን እነሱ እነዛኞቹን ሙመይዓ ሐቅ ላይ እኮ አይደሉም እነዚህ እያሉ የራሳቸውን የያዙትን መንጋ መጠበቂያ አሟሙት ሰውን ይላሉ ራስ ሟሙታል
ምን በአንተ ምን በምን ይስቃል እንደሚባለው እኮ ነው። ዱቄት ባመድ ይስቃል። ምኑን እነዚህን አሁን አሟሙት፣ ሰውን አሟሙት። ያ አላህ ሐቅ ላይ እስካላችሁ ድረስ እንዳትሟሙ። እነንትና ሙመይዕ ሆነዋል። ያው ነህ፣ ልዩነት የላችሁም። ዱቄት በአመድ ይስቃል፣ አመድ በዱቄት ይስቃል። ያው ነህ። በቃ ጫውም ሆነ ስኳር ትሟሟለህ። ሁሉም የምትሟሟ ነህ።